አርሰናል የፕሪሚየር ሊጉን ዋንጫ ካነሳ በኋላ ቢሆን በስኬቱ አልረካም። የቡድኑ ዋና አሰልጣኝ ሚኬል አርቴታ በሊጉ ላይ ፍጹም የበላይነት ለመጎናጸፍ በሚያደርጉ ጉዞ የኒውካስትል ዩናይትዱን ካፕቴን የሆነውን ብሩኖ ጉማሬሽን በ75 ሚሊዮን ፓውንድ ወደ ሰሜን ለንደን ለማምጣት ከጫፍ ደርሰዋል። ይህ ዝውውር አርሰናልን በአውሮፓ እጅግ አስፈሪው ቡድን ያደርጋቸዋል። ተፎካካሪያቸውስ ለምን ሰጉ? ዝርዝሩን አብረን እንመለከታለን። ለሳምንታት የቆየው ይህ ዝውውር አሁን መቋጫ እያገኘ ይመስላል። ኒውካስትል ዩናይትዶች ቁልፍ ተጫዋቾቻቸውን ለመልቀቅ ባይፈልጉም የ28 ዓመቱ የብራዚል ብሔራዊ ቡድን አማካይ ብሩኖ ጉማሬሽ ወደ ኤሚሬትስ ለማቅናት ባሳየው ጽኑ ፍላጎት ምክንያት ስምምነት ላይ መድረሳቸው ተነግሯል። አርሰናል የመጀመሪያውን ጥያቄ ውድቅ ከተደረገበት በኋላ በ75 ሚሊዮን ፓውንድ የዝውውር ሂሳብ ኒውካስትል ዩናይትድ ተቃውሞ መስበር ችሏል። ብሩኖ ወደ ሰሜን ለንደን መምጣት ለአርሰናል ምን ይዞ ይመጣል? በመጀመሪያ በአውሮፓ እግር ኳስ እጅግ ሙሉ የሆነ የመሃል ክፍል ጥምረት ይፈጥራል። በዲሲፕሊን በመከላከል ረገድ በየጨዋታው 6.1 የአየር ላይ የምድር ዱኤሎችን በማሸነፍ እንዲሁም 1.6 ታክሎችን በማድረግ ከአርሰናል የአሁኑ አማካኞች የበላይነቱን ይዟል። በማጥቃቱ በኩል ደግሞ ባለፈው የውድድር ዘመን 15 የጎል ኳሶችን በማስመዝገብ በሙያው ዘመኑ ከፍተኛውን ስታቲክስ አስመዝግቧል። ብሩኖ ከዲክላን ራይስ ጉልበትና ከማርቲን ኦዲጋርድ የፈጠራ ብቃት ጋር ሲጣመር አርሰናል በሳጥን ውስጥም ሆነ ከመስመር ውጭ እጅግ አደገኛ ያደርገዋል። የብሩኖ ጥቅም ለመረዳት ኒውካስትል ያለሱ ያሳየውን ደካማ ማየት በቂ ነው። ብሩኖ ወደ ሴንት ጄምስ ፓርክ ከመጣበት ጊዜ ጀምሮ ባመለጡት 16 ጨዋታዎች ኒውካስትል ማሸነፍ የቻለው 2 ጨዋታዎችን ብቻ ነው። በጨዋታው የሚያገኙት ነጥብም 1.8 ወደ 0.7 ዝቅ ይላል። በሌላ በኩል ሚኬል አርቴታ ቡድናቸውን ወደ ሌላ ከፍታ ማሻገር አለብን ሲሉ እንደተናገሩ እንደ ብሩኖ አይነት መሪና ልምድ ያለው ተጫዋች መጨመር የአርሰናልን የመጠባበቂያ ወንበር ጭምር ማርቲን ሱቢሜንዲ፣ ሚካኤል ሜሪኖ፣ ወጣቱን ማይልስ ሉዊስ ስኬሊ ባሉ ተጫዋቹ ላይ እንዲያበለጸቅ ያደርገዋል። ማንቸስተር ሲቲ፣ ሊቨርፑል፣ ቼልሲ ከአዳዲስ አሰልጣኞችና የመልሶ ግንባታ ሂደቶች ጋር በሚታገሉበት በዚህ ወቅት አርሰናል በሊጉ ላይ የነገሰበት መረጋጋት የብሩኖ ዝውውር በመጠቀም የራሱን የበላይነት ዘመን ለማንገስ ተዘጋጅቷል። እርሶስ ምን ያስባሉ? የብሩኖ ጉማሬሽ መምጣት አርሰናልን በአውሮፓ የማይመከት ያደርገዋል? ሀሳቡን በኮሜንት ያካፍሉን። ለተጨማሪ የስፖርት መረጃዎች ቻናላችንን ሰብስክራይብ ማድረግ እንዳይረሱ።